ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬ ሀዊ ስለ ፉፉና ስለ ፍቅር እንዲሁም ሩታንም ጨምራ ከእናንተ የተወለደ ልጅ እጅጉን በጣም ያሳዝነኛል። ምን አይነት ተፈጥሮ ነው ያላችሁ? ምንም አይነት ገንዘብን እንኳን የምታገኙበት መንገድ ይሄ ቢሆን፣ ነገር ግን ልጃችሁን እንዴት ነው እሱ የገቢ ምንጭ የምታደርጉት ብላ እውነት ለመናገር ማዕቱን ያወረደችባቸው። እንደ ምክርም በሉት እንደ ስድብም በሉት ብቻ ማለት ነው። ሀዊን ታውቃታላችሁ እና ጠፈጥ እያደረገች ማለት ነው፣ ቅመም እያደረገች ፉፉንም የምትችለውን አልኩ ነግረዋለችኝ። አንተም ወንድ ሽተት ብላለችኝ ማለት ነው። ሲቀጥል በቃ ፍቅርዬንም እንደዚህ የሚገባትን ነገር ነግራታለችኝ ማለት ነው። ልጅን በስርዓት ሲያሳድጉት ነው እንጂ የሰው አይነት ሲያስገርፉት ጥሩ አይደለም ለሁላችሁም እያለች ነው ያለችውኝና ሀዊን እውነት ለመናገር ካወቃችኋት በስደት ዓለም ላይ የሆዷን እየተናገረች ምንም አይነት ድብቅ ነገር ሳትፈልግ ደስ ያላትን ነገር በየተሰማትን ነገር የምትናገር ሴት ናትና በቅርቡ ደግሞ በባሏ እህት ስም አዲስ ጸጉር ቤት ወይ ደግሞ የሳሎን ቤት ከፍታለች ማለት ነው። የሴቶች ሳሎን ቤት ማለት ነው። እውነት ለመናገር የመልካምነቷ ጥግ ከባድ ነውና ይሄ ነው ብዬ የምገልጻት ሴት አይደለችም። እና ታዲያ ዛሬ አሁን ምን አለችኝ? እናንተ ለምንድን ነው እሱ ልጆቻችሁን የገቢ ምንጭ የምታረጉት? ለምንድን ነው እሱ ልጃችሁን ተንከባክባችሁ ለምን ቀን ስራ እንኳን ቢሆን ሰርታችሁ ልጃችሁን አታሳድጉም? በእንደዚህ አይነት ልክ እያመጣችሁ እንትን የምታረጉት ብላ ፍቅርንም ሩታንም አብርሽንም አንተም ወንድ ሽታት ወንድ ልጅ ወንድ ሲሸት ነው ብላ በጣም ብዙ አይነት ነገሮችን ተናግራለች። እና የሀዊ ልጅ እንግዲህ አይታችኋታል። ባህላዊ ልብስ እያለበሷት አሸንዳም አይደላሁን እና ስለዚህ ውብ እያደረጓት የተለያየ ብሔረሰቦች ልብስ እያለበሷት የሀዊ ልጅ ሶሻል ሚዲያ ላይ እንደዚህ ሲያደርጓት አይቼ ደስ አለኝና እኔም ለምንድን ነው ስለተመልካቾቼ የማላመጣላቸው ብዬ ይየላችሁ መጣሁ ማለት ነው። ሀዊ እግዚአብሔር ያሳድግልሽ፣ አንቺ መልካም ሴት ነሽ። እውነት ለመናገር ሩቲም እንግዲህ ሀዊ እንደ ምክር አርግታ በጣም ብዙ ነገር ብላሻለችኝ። እውነት ለመናገር ቢዝነስ እንደምትሰሩም ተናግራለች። ነገር ግን የገቢ ምንጫችሁ ልጃችሁ አይሁን እያለች ነው ያለችውና እንግዲህ ብልጥ ናት ሀዊ። እንደ ሀዊ ብልጥ የለም ማለት ነው። እየሳቀች እያሳሳቀች የልቧን የምትናገር ሴት ናትኝና የማንንም ድጋፍ የማትፈልግ ባሏና ባሏ ነው ብቻ ፈታ እያረገች የሴት ጓደኛ እንኳን እንደሌላት ሴት ጓደኛ እንደማያስፈልግ በህይወት የሴት ጓደኛ አያስፈልገኝም፣ ሁሉንም ሞክሬያቸዋለሁ፣ ሁሉንም ቀምሻቸዋለሁ እያለች እየተናገረች ነው። ልዑልም እዚህ ጋር አድጎ እንግዲህ ማለት ነው አክት እያደረገ ነው ያለው እያያችን። እውነት ለመናገር ልዑልም ያደገ ቀን በእናቱ ይሁን በአባቱ የሚወጣ አላቅም እና ሀዊ በድጋሚ እንግዲህ በጣም ተንገብግባ እናንትን እያለች ስለ ህፃኑ ልጅ ብላችሁ መልካም ነገር ስሩ። ስለ ህፃናት አምላክ ብላችሁ ይሄ ህፃን ከእናንተ ምን ይማራል? የሚመጣው ትውልድ ምንድነው እሱ የሚያው እያለች እውነት አላቅም በጣም ብዙ ነገሮችን ተጠቅማለችና እና ያቺ ሴትዮ ደግሞ አይናት ወይስ ምንድናትኝ? ለሷም ደግሞ ኮሜንት ጻፉልኝ ማለት ነው። ከሩታ ጋራ ፍቅሩ ጀመረኝ አሁን አለኝ ያለችው ማለት ነው። እና እያያችኋት ነው እንግዲህ ጋይስ ማለት ነው። ሀዊን እንደፈለጋ ዘና የልጅ እኔ በሳቅ ነው የምገለኝ እውነት ለመናገር